لا الحمد لله. السلام عليكم وسو. السلام ورحمة الله. እሺ ጥያቄ ነበረኝ። ماشي. እሺ እኔ ለአያቴ ሰደቃ መሰደቅ ፈልጌ ነበርና እስከዛሬ ሰደቃ የሚሰደቅላትኝ ከቤት የሆነ ፍየል ምናምን ከታረደ በኋላ ደረሶች ይመጣሉ። ከተበላ በኋላ በአንድ ላይ ቁርአን ቀርተው ነው የሚሄዱትኝ እና እኔ ደግሞ የሆነ ቪዲዮ ሳይ እንደዛ አይደረግም የሚላይሁኝ እንዴት ይታያል ይሄ? እንደዛ አድርጎ አልተባለም። ለሞተ ሰው ተብሎ ቁርአን መቅራት የሚል በቁርአንም ሆነ በሐዲስም ላይ አልታዘዝንም። የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ይሄን አላደረገው። ለሞተ ሰው ሰደቃ ማድረግ ይቻላል። ሰደቃ ማድረገው ችግር የለውም። ደረሳም ይሁን ማንም በልቶ መጥቶ ኸላስ ይሄዳል። ለሞተው ሰው ዱዓ ቢያደርጉለት በተናጥል ሁላቸውም አላህ እንዲያዝንለት አላህ ምህረት እንዲያደርግለት ችግር የለውም፣ ይቻላል። ግን ይሄ በጀማዓ ተሰባስበው ይሄ ቁርአን መቅራቱ ምናምን ይሄ አልተገኘም። ሰለላሁ ዐለይሂ ወሰለም አላዘዙም፣ እርሳቸው አላደረጉም። ለሞተ ሰው ግን ዱዓ ማድረግ እንደሚቻል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ አንድ ሰው ከሞተ በኋላ በእርሳቸው ጊዜ ሰሉ ሊአኺኩም ተስቢት ፈኢነሁ ልአን ዩስአል አሉ። ለወንድማችሁ ዱዓ አድርጉለት፣ አሁን እርሱ የቀብር ጥያቄ ይጠይቃል፣ አላህ ጽናት እንዲለግሰው ለምኑለት አሉ። ስለዚህ ለሞተ ሰው ዱዓ ማድረግ ትችላላችሁ። ለሞተ ሰው እስትግፋር ማድረግ ይቻላል፣ ለኃጢአቱ ምህረትን ማጸን ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሰሉ ሊአኺኩም የቃለ ነቢ ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል፣ ለወንድማችሁ ምህረትን ተማጸኑለት አሁን ይጠይቃልና አሉ በሌላ ሐዲስ ላይ። ያ ነው እና ሰደቃም ይቻላል ለሞተ ሰው። ሐጅም ዑምራም እነዚህ አምስቱ ስራዎች ማስረጃ መጥቶባቸዋል። ከነዚህ ውጭ ግን ለሞተ ሰው ቁርአን መቅራት የሚለው ምንም አይነት ማስረጃ አልመጣበትም። እሺ ተጨረሰን ጠይቅ። እሺ ጥያቄ እሺ በእስልምና ማለት ነው ያለ ሀይድ የወለደ ወይም የወለደች አለች ወለላ? እሺ መርየም አለይሃ ሰላም። ሁለተኛ ጥያቄ ደግሞ እኔ የምኖረው ሳውዲ አረቢያ ነው እና ግመል ነው የምጠብቀው። የግመሎች መሪ ያለች ራሁል የምትባል እሷ ትልቅ ናትኝ። እኔ እንኳን ከመጣሁ ዓመት ከ4 ወሬ ነው፣ ግን ግመሏ በጣም ትሰቃያለች። ከጭንቅላቱ የታሰረው ገመድ ራሱ ሰውነቷ ጋር ሰምጧል። እግሯም እንደዛው መስመር አውጥቷል። በጣም ማለት ምግብ ራሱ ከመጎዳቷ የተነሳ አበላም እና እኔ ደግሞ ሁሌ እንደ አስራት ነው ሰውየው የሚጠይቀኝ እንድትታሰር ነው እና ይህን ያስጠይቀኛል። እኔ እሱ ላይ ጉዳት የሚያደርስ ከሆነ በዚያ ነገር ላይ አንተ ልትሰራና ልትተባበር አይገባም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በኃጢአት ላይና አላህን በማመፅ ላይ አትተባበሩ ይላል። እንስሳቶችን የሚጎዳ ማንኛውንም ነገር ማድረግ ደግሞ ከኃጢአት ነው። በዚያ ነገር ላይ ሰዎችን ይከፍ እንኳን መተባበርና ማገዝ አይቻልም። እሺ ከጨረሰን ልጠይቅ። እሺ ከእህታችን የጠየቀችው ያለ ሀይድ የወለደች ወይም ያለ ሀይድ የወለደች አለች ወይ እዚህ ዓለም ላይ ይላል። በመርየም ዓለይሃ ሰላም ላይ በዑለሞች መካከል ኺላፍ አለ። በቁርአንም በሐዲስም ላይ ሀይድ አታይም የሚል የለም። እንዳውም ሀይድ እንደምታይ ማንኛውም ሴት ተገልጿል ከነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። ሊማዛ ተሐወል መርአ ሀይድ ለምን ታያለች ሴት ልጅ ሲባሉ ጊዜ ሀዛ አምሩን ከተበሁ ላሁ ዐላ በናቲ አደም አሉ። ይህ አላህ በአደም ሴት ልጆች ላይ የደነገገው ድንጋጌ ነው ብለው ተናግረዋል። ስለዚህ የአደም ሴት ልጆች ሲል ጊዜ ነቢ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እንደዛ ሲሉ መርየም ትካተታለች ወይ? አዎ በደንብ ትካተታለች ከአደም ልጆች ነች። ስለዚህ ሀይድ ከሚያት ነች። ታቸዋል
ነገር ግን በዑለሞች መካከል ኺላፍ አለ ተፍሲራቶች ላይ። ያ ደግሞ ከአላህና ከመልእክተኛ እስካልጸደቀ ድረስ ተቀባይነት የለውም።